ሎቢያችን እንግዲህ እንደምታዩ ነው። ሪሴፕሽን እዚህ ጋር ይኖራል። ያለውን ነገር እስኪ ዲቴል ደግሞ ተቀምጠን እናወራለን። አረፍ በል። እሺ ቴንክ ዩ። ይሄኛውን አፓርትመንት እንግዲህ እንደምትመለከተው G+10 የሆነ አፓርትመንት ሌክዠሪ አፓርትመንት ነው። በፍሎር 3 አባወራ ብቻ ነው የሚኖረው። ሲሲቲቪ ካሜራ፣ የደህንነት ካሜራዎች፣ የተለያዩ አሚኒቲዎች፣ ጂም፣ ስፓ፣ ሳውና፣ ስቲም ከነ ሙሉ አዳራሽ ፕሮግራም ማዘጋጃ ጋር ማለት ነው ይኖራል። የዛሬ 3 አመት ነው ዴሊቨሪ ያደረግነው ይሄን አፓርትመንት። እንግዲህ ወደ ላይ ወጥተን እንዳናየው ሁሉም ቤቶች ተከራይተዋል። አብዛኛዎቹ የውጭ ዜጎች ናቸው የተከራዩት። እሺ እንግዲህ አሁን ያለንበት የአትላሱ ሳይታችሁ ላይ ጥሩ የሚባል በጣም የሚስብ አይነት ዲዛይን ነው ያለውን ፋሲሊቲ በጣም ያምራል። ምናልባት እንግዲህ ይሄንን ራሱን ፕሮጀክትን ባናገኝ የዚህን አይነት መሰል ፕሮጀክቶች ካሉ ጥቀስልን። ጥሩ። ቦሌ አትላስ ራማዳ ሆቴል አካባቢ ይሄ ራሱን አፓርትመንቱን እየደገምን ነው የምንገኘው። በተመሳሳይ በፍሎር 3 አባወራ ብቻ ናቸው። አሚኒቲዎቹም ሁሉም ስታንዳርዱ የጠበቀ አፓርትመንት ነው የተገነባ የሚገኘው። ሰፋ ያለ ካሬ ለሚፈልግ በ186 ካሬ እና በ210 ካሬ 3 ቤድሩም ማለት ነው ማግኘት ይቻላል። ራሱን ነው እየደገምን ያለ ነው። ሁሉ ነገር ተመሳሳይ ነው። በፍሎር ብቻ ነው የሚለያዩ። ይሄኛው G+10 ነው፣ ያኛው G+12 ነው። 2 ፍሎር ብቻ ጨምረናል። ሁሉ ነገር ተመሳሳይ ነው። እሺ በጣም ጥሩ። እንግዲህ አካባቢው ላይ ካለው የኪራይ ዋጋ አንፃር እዚህ እናንተ ጋር ያለውን የኪራይ ዋጋ መጠየቅ ምንችል ይቻላል? ያው እንደምታየው ዩሮፓ ዩኒየን ከፊት ለፊታችን ይታያል። አካባቢው አትላስ ነው። ሚኒመም $3000 ነው እየተከራየ ያለው። ሆሊዴይ ሲሆን ደግሞ እስከ $4000 ይከራያል። እነዚህ ቤቶች ሙሉ በሙሉ መከራየታቸውን የነገርከኝ፣ በዚህ ዋጋም እየተከራየ ነው። ቤቶቹ ተሽጠው አልቀዋል። ባለቤቱ ገዝቶታል። ማን ነው እያከራየ ያለው? በምን አይነት ሁኔታ ነው የሚከራየው? ፕሮፐርቲ ማኔጅመንት ራሳችን ሪያሊቲ ሪል ስቴት እኛንን ማኔጅ እያደረግን ያለ ነው። ራሳችንን እያከራየንላቸው ያሉ በብዛት ያው ውጭ ሀገር ነው ያሉት ደንበኞቻችን። በዛ መሰረት እኛንን ማኔጅ እያደረግንላቸው ያሉ። እሺ በጣም ጥሩ። እንግዲህ ዛሬ በጣም ሰፊ ሰዓት ወስደን የተለያዩ ሳይቶቻችሁን የመቃኘት እድሉን አግኝተናል። አሁንም አትላስ ላይ ባለው ሳይታችሁ የነበረን ቆይታ በጣም ጥሩ ነው። ለዚህም አንተም ያለምንም መከልከል ይህንን መረጃ ስለሰጠን ከልብ እናመሰግናለን። መታችሁ ስለጎበኛችሁን በዚሁ አጋጣሚ በጣም እናመሰግናለን።